የአስመራው ታዳኝ ደራሲ ነጻነት ኪዳነ ማርያም። አስመራ 1981 ዓመተ ምህረት ግንቦት 8 ምሽት ወትሮም ሽብር ባልተለያት በዚች ከተማ ውስጥ ሺዎች ጆሮዎቻቸውን አስመራ ሬዲዮ ላይ ደግነዋል። እንደ ብዙዎቹ አብዮት ያተራመሳቸው አገሮች እዚህም ስልጣን በሬዲዮ ይታወጃል፣ ይደመጣል። ዛሬ ከወትሮ የተለየ ወታደራዊ ግርግር ባይስተዋልም በሹክሹክታ ታምቆ በሕዝቡ መንፈስ ላይ ያዳመነውን ስጋት ሊያዘንበው ወይም ሊበትነው የሚችል የሬዲዮ ትንፋሽ በጉጉት ይጠበቅ ነበር። ቀኑ ደንገዝገዝ ሲል ጥቂት የማይባሉ መትረየስ የተጠመደባቸው የራሽያ ዋዝ መኪኖች ሽቅብ የመካነ ሕይወት ሆስፒታል አቅጣጫን ይዘው ውልብ ውልብ ሲሉ ታይተዋል። ቀኑ ለዐይን ያዝ ማድረግ ሲጀምር ደግሞ በመንገዱ ላይ የሚዘዋወር ሲቪል ለምን ያህል እንኳን ጠፋ። በሜጀር ጀነራል ደምሴ ቡልቶ የሚመራው ስብሰባ ከ10 በላይ ብርጋዴር ጀነራሎችና ሌሎች መኮንኖችን አቅፎ ቃኘ ውስጥ በሚገኝ አዳራሽ ውስጥ በመካሄድ ላይ ነው። ጉዳዩ እስኪያልቅ ድረስ ሻዕቢያ ተኩስ ለማቆም ቃል ገብቷል። ስለዚህም ጀነራሎቹ ባለቤቷን አምና ላቷን እውጭ እንዳሳደረችው ወግ በየግንባሩ ባለው ሰራዊታቸው ላይ የተንጠለጠለ ቀልባቸውን ሰብስበው ለአመፃ ምክር ተቀምጠዋል። ከመካከላቸው የአዲስ አበባውን ቡድን ለመርዳት የተላኩት ብቸኛው ሰው ሜጀር ጀነራል ቁምላቸው ደጀኔ ደግሞ ወደዚያው ጉዞ ጀምረዋል። መከላከያ ሚኒስቴር ውስጥ የተሰበሰበውና በሜጀር ጀነራል መርዕድ ንጉሴ የሚመራው የአዲስ አበባው ቡድንም የሜጀር ጀነራል ቁምላቸው ደጀኔን አንድ አንቶኖቭ ሙሉ የአየር ወለድ ወታደር ቦሌ እስኪደርስ ድረስ በጉጉት ይጠባበቃል። በዚሁ መካከል አስመራ ሁሉ ነገሯ ጆሮ ሆና አመሸች። ስብሰባው ከሚካሄድበት ከቃኞ ማዶ ከጠጸራት በስተግራ ሬጂና በመባል በሚታወቀው አካባቢ የ12ኛ ብርጌድ ወታደራዊ ካምፕ ይገኛል። ካምፑ ከግዙፉ የፎርቶ ተራራ ስር እስከ ቪላጆ ደ ኢንዲጂኖ ድረስ የተንጣለለ ነው። በመንደር ውስጥ ወደ 6000 የሚጠጋ ሕዝብ ይኖራል። በዚሁ ምሽት በብርጋዴር ጀነራል መርከቡ ጎሹ ቤት ውስጥ 3 ነፍሳት ትንፋሻቸውን ውጠው የአስመራን ሬዲዮ ያዳምጣሉ። ወይዘሮ ትዕበ የሬዲዮውን ድምፅ ጨመሩት። በዐይናቸው ግን ብቸኛ ልጃቸው ሳምሶንን በጥሞና እንዲያዳምጥ እያሳሰቡት ነበር። በቆዳዋ ንጣት የጣሊያን ዲቃላ የምትመስለው የቤት ሠራተኛቸው ጸዓዱ ዐይኖቿን እመቤቷ ላይ ተክላ ዱላ እንደቀመሰ ሕፃን ከንፈሮቿን በኃይል ገጥማ ኩርሲ ላይ ተኮራምታለች። በግማሽ ቀልቧ እሳት ላይ የጣደችው ጀበና ቱግ እንዳይል እየጠበቀች ነበር። አዋጁን የሚያጅበው የተለመደው የማርሽ ሙዚቃ ሲሰማ ሳምሶን ሬዲዮን ለማዳመጥ ከመቀመጫው ዘንበል አለ። የመንግስቱ ኃይለ ማርያም አምባገነናዊ አመራር አብቅቷል። አምባገነኑ መሪ ከስልጣን ወርዷል። የህዝብ እልቂት መቆም አለበት። የለውጡ ዓላማ የሲቪል አስተዳደር ማምጣት ነው። ህዝቡ በተረጋጋ ሁኔታ የዕለት ተዕለት ኑሮው ማካሄድ አለበት ይላል አዋጁ። ጸዓዱ የጣደችው ጀበና እንደፈራቸው ቱግ ብሎ ገነፈለ። የአዋጁ መንፈስ ወይዘሮ ትዕበን ሳያሸብር አልቀረም። ወዲያውኑ የ1953ቱ ግርግር የዘመን አቧራውን አራግፎ በህሊናቸው ግድግዳ ላይ ብቅ አለ። በዚያ የታህሳስ ግርግር ወቅት የነበረው ትርምስና ሞት በሐሳባቸው ውስጥ ገኖ ወጣ። በሳምሶን ልብ ውስጥ ደግሞ ምንነቱ ያልጠራ እየተደበላለቀ ስሜት ተፈጠረ። በእርግጥ አባቱ ኮሎኔል መንግስቱን እንደማይወዷቸው ያውቃል።
ስለዚህ በዚህ አዋጅ የአባቱን ድምፅ በሬዲዮ እንደሰማ ያህል ቆጠረው። በመሆኑም ጥቂት ደስታ፣ ጥቂት ስጋት፣ ጥቂት ሐዘንና ከፍተኛ ግራ መጋባት መንፈሱን ወረሩት። በማግስቱ ጠዋት ገና አናት ላይ ሳትወጣ ግንባር የምትጠብሰው የግንቦቷ ፀሐይ ከወትሮ ቀድማ ብቅ ብላለች። ደረቁ የአስመራ ነፋስ ደግሞ ቀዩን አቧራ አንስቶ እንደ ደመራ እያቆመ እንደ እንዝርት እያሾረ ከፓራዲዞ ጀርባ ወደ ከረም መንገድ ተንደርድሮ ማይተመናይን ካምፖፖሊስን ይዞ ሐዝሐዝን እየገረፈ ያልፋል። አንዳንዴ ከወደ ጸጸራት ተነስቶ የፎርቶን ሸንተረር ሲወጣ የቤቶችን የቆርቆሮ ጣሪያ የመገነጣጠር ኃይል ነበረው። ይህ የግንቦት ነፋስ በወቅቱ የነውጠኛ ለውጥ ምልክት መስሏል። ከሻዕቢያ ሬዲዮና ከቪኦኤ ዜና በተጨማሪ የባህታውያን ትንቢት፣ የሼህ ሁሴን ንግርትና የመንደር ሊቆች ትንታኔ በሕዝቡ የወሬ ምህዋር ላይ ነግሰዋል። ሰላም የተራበው ሕዝብ እንትን ከሚባል ቦታ አገሌ የሚባል ንጉሥ ይመጣል፣ ኢትዮጵያም ሰላም ትሆናለች የሚል የሰመረ ትንቢት ለማግኘት ቅዱሳን መጻሕፍትን ማገላበጥ ጀምረዋል። ተማሪው ግን ዛሬም በቁጥር ያን ያህል ሳይጎድል በገበታው ላይ ተገኝተዋል። ጠዋት ላይ የተለያየ ኅብረ ቀለም ያላቸው ዩኒፎርሞች የለበሱ ተማሪዎች እንደ ወትሮው ወደ የትምህርት ቤታቸው ሲተሙ ታይተዋል። ያም ሆኖ አስመራ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከሚገኝ አንድ የ11ኛ መማሪያ ክፍል ውስጥ አስተማሪ ባለመኖሩ ተማሪው ስርዓት አጥቷል። ጥቁር ሰሌዳው ላይ አንድ ስንዝር ያህል ርዝመት ባላቸው ፊደላት የደርግ አንገቱ ተቆረጠ፣ ለቀብር ተዘጋጅታችኋል የሚል ጽሑፍ ተጽፏል። አብዛኛው ተማሪ ታምቆ የነበረ ጥላቻውን ለመተንፈስ ጥሩ አጋጣሚ ያገኘ ስለመሰለው አፉን አውጥቶ እንኳን ደስ ያለን በማለት መተቃቀፍ ጀምረዋል። በኩረ የተባለ ፌዘኛ ተማሪ ግን ለራሱ እንኳን ባላወቀው የነቢይነት ተሰጥኦው ተጠቅሞ እንዲህ አለ። መንግስቱን ማመን ቀብሮ ነው። ታዲያ ጓደኞቹ ሲስቁ፣ እሱ ግን በገዛ ራሱ ቀልድ ላለመሳቅ እንደሰለጠነ ኮሜዲያን ፊቱን ከስክሶ ቀረ። ከተማዋ ከተጫናት ቅጡ ያልታወቀ ጨፍጋጋ መንፈስ ገና አልተላቀቀችም። እናም ብዙም ሳይቆይ ርዕሰ መምህሩ ተማሪዎቹን ወደ የቤታቸው ሸኙ። ከመሳቁም ሆነ ከመተቃቀፉ ውስጥ ያልነበረው ሳምሶን በኩረ የተናገረውን ቃል በማመንጀክ ላይ ነበረ። የግቢው መውጫ ጋር ሲደርሱ በኩረ ሳምሶንን የመንግስትን መውረድ ትደግፋለህ ሲል ጠየቀው። ይመስለኛል ሲል መለሰለት። ከትምህርት ቤት መልስ በቤት ውስጥ ያገኘው ጸዓዱን ብቻ ነበር። እናቱ ወደ ጎረቤት እንደሄዱ ነገረችው። ልብሱን ብቻ ቀይሮ መክሰሱን ሳይቀምስ ተመልሶ ወጣ። የመንደሩ ወጣቶች እዚህም እዚያም ተኮልኩለው በወሬ ተጠምደዋል። ሳምሶን ከሰፈሩ ልጆች ጋር ለመቀላቀል አልፈለገም። ጓደኛው ነጋ ባሩዱን ለማግኘት ከካምፑ ወጥቶ ሄደ። ነጋ ባሩዱ የቃኘው ካምፕ ልጅ ነው። በሰፈሩም ይሁን በመላቃኘው አቻ የሌለው አማተር የጂምናስቲክ ስፖርተኛ ነው። የሳምሶንና የነጋ ጓደኝነት የተጠነሰሰው በልጅነት ሲሆን የሁለተኛ ደረጃ ተማሪዎች ከሆኑ ወዲህ ደግሞ እሱ ከቀይ ባህር፣ ሳምሶን ደግሞ ከአስመራ አጠቃላይ ትምህርት ቤት መልስ ተቀጣጥረው መገናኘት ልማዳቸው ነው። ሳምሶን ሲኒማ ሮማ አካባቢ የምትገኘው አነስተኛ ኬክ ቤት ውስጥ ሲገባ ነጋ ተቀምጦ ካፑቺኖ ሲጠጣ አገኘው። ሰላምታ ሲለዋወጡ ነጋ የሳምሶንን ገጽ ትኩር ብሎ አየው። ሳምሶን ፋንታ አዘዘ። እሺ ምን ወሬ አለ ሲል ጠየቀው። አልሰማህም አለ ነጋ ጥያቄውን በጥያቄ እየመለሰ። ምኑን? ከሸፈ አሉ። የታችኛውን ከንፈሩን ቆንጠር ቆንጠር እያደረገ በሐዘን ተመለከተው።
ሰፈራችን በተኩስ አብዶ ነበር። ግቢ ሲደርስ አየር ወለድ መውጫ መግቢያውን ወሮታል። ስብሰባውን ተቆጣጠሩት አሉ። ሳምሶን በድንገተኛው ዜና እንደፈዘዘ ነጋ ተጨማሪ ነገር እንዲነግረው በጭንቀት የተወጠረ ፊቱን ሳይመልስ በጉጉት መጠባበቅ ቀጠለ። ነጋ በሳምሶን ገጽታ በመደንገጡ ከዚህ በላይ ማውራት አቃተው። ስለ ተረሸኑት ጄኔራሎች ለመናገር ከቋፍ ደርሶ ነበር። በመካከላቸው አስጨናቂ ዝምታ ሰፈነ። ብዙም ሳይቆይ እስካሁን ከጆሮዎቹ ርቆ የነበረው የጥይት ኳኳታ ከርቀት ተሰማው። ሳምሶን ከሐሳቡ እንደመባነን ብሎ እሺ ከዛስ ብሎ ጠየቀው። ውጭውም ግቢውም እየተጠበቀ ነው። ሳምሶን ከዚህ በላይ ለመጠየቅ ወኔ ከዳው። አባቱን ሲያስብ መንፈሱ በፍርሃት ተወረረ። እንደ እውነታው ከሆነ የ202ኛው የአየር ወለድ ጦር መንግስቱን መገልበጥ አብዮቱን እንደ መቀልበስ ስለቆጠረው አዳራሹን ወሯል። እናም እነዚያን 11 አንጋፋ ጄኔራሎችና 7 መኮንኖች በተገኙበት በተኩስ ሩምታ ከዘረራቸው ሰዓታት ተቆጥረዋል። ሳምሶን ምን መጠየቅ፣ ወዴት መሄድና ምን ማድረግ እንዳለበት ስላልገባው እንደ ሐውልት ደርቆ ቀረ። ከብዙ ደቂቃዎች በኋላ ሳምሶን ከተቀመጠበት የተነሳ ወደ ቃኘው መሄድ አለብኝ አለ። ነጋ ሳምሶንን ለመከላከል ያልደረደረው ሰበብ አልነበረም። ወዲህ ከመምጣቱ በፊት የሁለት ጄኔራሎች አስከሬን አስፋልት ላይ ተዘርሮ አይቶ ነበር። እናም ሳምሶን ወደዚህ አቅጣጫ እንዳይደርስ መሟሟት ነበረበት። ለ3 ደቂቃዎች ያህል እየተነታረኩ ከተጓዙ በኋላ ሳምሶን በነጋ ምክር ስለተረታ ወደ ቃኘው የጀመረውን ጉዞ ትቶ የመርስ ጉዞ ጀመሩ። ወደ ሰፈሩ 12ኛ ብርጌድ ግቢ ገቡ። ጀንበር ጠልቃ ደም የላሰ የሚመስለው የምስራቅ ሰማይ መበለዝ ጀምሯል። ያም ሆኖ ሳምሶን ወደ ቤት መግባት አልፈለገም። የ3ኛ ክፍለ ጦር ኪነት መንደር አጠገብ ከሚገኝ ኮረብታ ላይ ተቀመጡ። ከኮረብታው ስር ከሚገኘው ሜዳ ላይ ጥቂት የሰራዊት አባላት የመረብ ኳስ ይጫወታሉ። እነሱ ከተቀመጡበት ፈንጠር ብሎ ደግሞ 3 ሴት የኪነት አባላት ተቀምጠው ይሳሳቃሉ። ነጋ ለደቂቃዎች ያህል ሴቶቹን በአንክሮት ሲመለከት ቆየና ወደ ሳምሶን ዞሮ ሳሚ፣ የዛሬ ስንት ዓመት እዚህ ቦታ ላይ ሂሩት በቀለና ብዙነሽ በቀለ ዘፍነው ነበር። ወጋየው ደግነቱን፣ ኪሮስ አለማየሁ ደግሞ ከመቀሌ ኪነት ጋር ሲዘፍን ያየሁት ያን ያየሁት አሁን ትዝ አለኝ። አይገርምም? ራሔል ትዝ አላለችህም? አለው ሳምሶን የወሬውን አቅጣጫ ቀልብሶ። ነጋ ከት ብሎ ሳቀ። ትዝ እንዳለችኝ እንዴት አወቅ? መቼም ኪነቶችን ስታይ ከራሔል በፊት ሂሩት በቀለ ትዝ ልትል እንደማችል አውቃለሁ። ነጋ የትዝታውን ስዕል ሳምሶን የተጋራበት ይመስል ምንታፍረቱን ፈገግ አለ። በእርግጥ ከአፍታ በፊት የትዝታው ምስል ተሞልቶ የነበረው በ2ኛ ክፍለ ጦር ቆንጅየዋ ተወዛዋዥ ራሔል ነበር። ከ4 ዓመት በፊት በ17 ዓመቱ የወደዳት የ24 ዓመቷ ወጣት። እሷ አሁን ላይ ትዝ እንዳለችኝ ነው እባክህ፣ እንደ ትዝታ አልቆጥራትም አለ ነጋ ፈገግታው ከፊቱ ላይ የከሰመ። አስማተኛ የሆነ ደብዳቤ ጽፈ ልቧን የሸጥክልኝ አንተ እና ትዝታነቷ ለአንተ ነው። ለእኔ ግን ራሔል ትዝታታቱን መንፈስ ናት። ኃይለኛ የተኩስ ድምፅ ወሬያቸውን አቋረጠው። ተኩሱ ተደጋገመ። ከሴት ወታደሮቹ አንዷ ተነስታ ወደ ፎርቶ ጋራ አማተረች። ከዚያም በእርጋታ ወደ እነ ሳምሶን መጣች። ከኮረዶች መካከል በጥንቃቄ ተመርጣ የተመለመለች ቆንጆ መሆን አለባት። በጣም ታምራለች። ነጋ ከልጅቷ ጋር ለማውራት ስለከጀለ በጉጉት አይን አይኗን ተመለከታት። ልጆች አለች ልጅቷ፣ በጊዜ ወደ ቤት ብትገቡ ይሻላል።
በዕድሜ ከነሱ አትበልጥም። ነጋ ሰውነቱ ሽምቅቅ ሲል ተሰማው። ቀሽም ናት ሲል አሰበ። ሳምሶን ግን ርኅርይት አላት በልቡ። በአፉ ግን እሺ አላት። በእርግጥ ቀኑ ደንገዝገዝ ብሎ ነበረ። እንዲያውም ነጋ ከዚህ ካምፕ በጊዜ ወጥቶ ሳይጨልም ከመንደሩ መድረስ ነበረበት። ሳምሶን ነጋን መካነ ሕይወት ሆስፒታል ድረስ ሸኘው። ሲሰነባበቱ ነጋ ሳምሶንን ራሱ ተረጋግቶ እናቱን እንዲያረጋጋ አበክሮ መከረው። ሲለያዩ ሳምሶን ያንዣበበበት ፍርሃት ከእርምጃ እርምጃ እንደ ሐምሌ ደመና እየከበደ ሲሄድ ተሰማው። እቤት ሲገባ እናቱን ከጎረቤት ሴቶች ጋር ተቀምጠው አገኛቸው። ደንገጥ ብለው በመነሳት አንቀው ሳሙት። ምን ሆኖ ይሆን በሚል ስጋት ተጠፍንገው ስለቆዩ ወዲያውኑ እንባቸው ዱብ ዱብ አለ። ሴቶቹ ተቆጧቸው። ወይዘሮ ትዕበ ግን ተንሰቀሰቁ። ልጃቸውን በሰላም ከጓዳቸው ቢያስገቡም ባለቤታቸው ግን አደጋ እንደደረሰባቸው ቀልባቸው ነግሯቸዋል። ሳምሶን እናቱን አቅፎ ለማባበል ሞከረ። ከጥቂት ደቂቃዎች በኋላ ሁሉም ተቀምጠው ዝምታ ሊያሸንፋቸው ሲጀምር አንዷ ሴት የድሮ ጨዋታ እያነሳች በቤተሰቡ ላይ የተንሰራፋውን ጭንቀት ለመበተን ተውተረተረች። ጨለማው ሲገፋ ታዲያ ጎረቤቱ እናትና ልጅን ገና ከስጋት ቀጠና ሳይወጡ ጥለዋቸው ሊሄዱ ግድ ነበር። ጎረቤቶቹ እንደወጡ እናት ረፋድ ላይ የባላቸውን አድራሻ ለማግኘት ያደረጉትን ጥረት ለልጃቸው ነገሩት። የባለቤታቸው ባልደረባ የሆኑት ኮሎኔል አባይ ድንቁ ጄኔራሉ ከስብሰባው በኋላ ደውለውላቸው እንደነበረና አደጋ እንዳልደረሰባቸው ነግረዋቸዋል። ወይዘሮ ትዕበ ግን ይህንን አላመኑም። ብቻ በኮሎኔሉ ምክር መሰረት ፍለጋቸውን አቋርጠው በትዕግስት ለመጠባበቅ ወደ ቤታቸው ተመለሱ። ሳምሶን ይህን ሁሉ ሲሰማ የአባቱን አድራሻ ለማወቅ በፍጥነት ባለመንቀሳቀሱ ሀፍረት ተሰማው። ከዚያ በኋላ ግን እናትና ልጅ ድምፃቸውን አጥፍተው ደቂቃ ቆጠራ ጀመሩ። ከምሽቱ 2 ሰዓት ግድም የጥይት ኳኳታ ተሰማ። ወዲያውም ኳኳታው ቀጠለ። እናትና ልጅ ጻዕዱን ጨምሮ በረንዳው ላይ ቆመው መመልከት ጀመሩ። በመቶዎች የሚቆጠሩ ጥይቶች ወደ ሰማይ እየተወረወሩ ይጠፋሉ። ቀጥሎም በርችት የታጀበ ኳኳታና ብልጭታ ካምፑን አናወጠው። ይሄ ሁሉ መፈንቅለ መንግስቱ በመክሸፉ የደስታ መግለጫ ነበረ። ይህም ፕሬዚደንቱ በሌሉበት በአስመራ አየር ወለዱ፣ በአዲስ አበባ ሻምበል መንግስቱ ገመቹ ሴረኞቹን ደፍጥጠው የተነቀለውን ብሎን እሳት በጎረሰ አፈሙዝ ቀጥቅጠው ስላጠበቁት ነበር። ወይዘሮ ትዕበና ልጃቸው ግን አሞታቸው ፈሰሰ። ሳምሶን በሐሳብ ተዋጠ። በአባቱ ወታደራዊ ሕይወት ላይ ያንዣበበውን ጭፍጋጋ መንፈስ የተረዳው ከ2 ሳምንታት በፊት ነበር። ወደ ጎልፍ ሜዳ ወስደው ስለ ጠበንጃና ሽጉጥ አጠቃቀም አሳዩት። በክፉ ቀን የራስህንና የእናትህን ሕይወት ትከላከላለህ አሉት። ከዚያም ረዘም ላለ ጊዜ ጄኔራሉ ከራሳቸው ጋር የሚያወሩ በሚያስመስል ድምፀት ስለ ሀገር ፖለቲካና ጦርነት ይነግሩት ጀመር። በመሆኑም በዚህ ቅኔ የለበሰ አነጋገራቸው አባቱ በጦርነቱ አሊያም በኮሎኔል መንግስቱ ተስፋ እንደቆረጡ ተረዳ። በ1980 ዓመተ ምህረት ሻዕቢያ ናደው እዝን አሸንፎ አፋበትን ከተቆጣጠረ ጀምሮ ብርጋዴር ጄኔራሉ እንደ ብዙዎቹ ጓዶቻቸው በኮሎኔል መንግስቱ ላይ የያዙት ኩርፊያ መጦስ ጀምሯል። መንግስቱ ክፉ አምባገነን መሪ፣ ሶቪየቶችም ባለ 2 ቢላዋ ክፉ መካሪ መሆናቸውን አመኑ። 1974 ዓመተ ምህረት ላይ
የቀይ ኮከብ ዘመቻን አቀጣጥሎ ሻዕቢያን ከናቅፋ ተራሮች ላይ ለመቅበር ከጫፍ ደርሶ የነበረው ሁለተኛው አብዮታዊ ሰራዊት አሁን እዞቹ እየተናዱበት አፈግፍጓል። 1981 ላይ የሳህል አውራጃ ሙሉ በሙሉ ከእጁ ሾልኳል። ሦስተኛው አብዮታዊ ሰራዊት ደግሞ ሽሬን ተነጥቋል። በመጨረሻም የካቲት ላይ መንግሥት የትግራይ ክፍለ ሀገርን ለቆ ወጣ። ይህ ሁሉ ሲሆን ታዲያ መንግሥቱ ጄኔራሎቹን መቀጣጫ ያደርጋሉ እና ብርጋዴር ጄኔራሉ እሱንስ የሚቀጣው ማን ነው ብለው ከሚጠይቁ ከሁሉም መኳንንት ጋር የሐሳብ ማኅበር ይገቡ ነበር። ከሥልጠና በኋላ ወደ ቤት ሲመለሱ መሣሪያዎቹ ከሳንቃ ወለል ስር ቀበሩና ሳምሶንን ጠንከር ያለ ማሳሰቢያ ሰጡት። ታዲያ ይህን ሲያስታውስ ለመጀመሪያ ጊዜ አባቱ ሞተው ሊሆኑ እንደሚችል አሰበ። ይህም ሐሳብ አስደንግጦት ከነጎደበት ትዝታ በርግጎ ተመለሰ። ከትዝታው መልስ ጨለማውን በዙሪያው እናቱና ጻዕዱን ደግሞ ከጎኑ መልሶ አገኛቸው። ለደስታ ሲንጣጣ የነበረው ተኩስ ሲከስም ተመልሰው ወደ ቤት ገቡ። ተቀምጠው መጠባበቅ ቀጠሉ። ረጭ ባለው ሳሎን ውስጥ የግድግዳው ሰዓት ቀጭቀጭታ ነገሰ። እራት አልተበላም። የራበውም አልነበረም። ስሜቱ ቢመጣም ይህን ስሜት ከህመም ስሜት ለመለየት ማንም አልተቻለውም። ሰዓቱ 4 ሊሞላ ምንም አልቀረውም። የመኪና ድምፅ ተሰማ። ጂፓ መጣች አሉ እናት ከተቀመጡበት በርገግ ብለው። በአጼው ዘመን ጋሽ መርከቡ በአሜሪካን ጂፕ ቤታቸው ከተፍ ይሉ ነበር። በመንግስቱ ዘመን ደግሞ ራሽያ መጣሽ ዋዝ ቤታቸው ታደርሳቸዋለች። ጂፕ ግን ወይዘሮ ትዕበ ምላስ ላይ ተጽፋ ቀርታለች። እናም የዋዟን ድምፅ ሲሰሙ በድንጋጤ ልባቸው ልትከዳቸው ነበር። ሳምሶን ተንደርድሮ የሳሎኑን በር ከፍቶ ወጣ። ከግቢው ሲወጣ ቀዝቃዛ ነፋስ ጎኑን ጠቅ አደረገው። ዋዟ ከቤቱ በላይ ባለው አስፋልት ላይ ቆመች። ሸበጥ ውስጥ የገባበትን ጠጠር እያራገፈ ሽቅብ ሲወጣ አባቱ ጋቢና ከፍተው ሲወርዱ አያቸው። ልክ ይህን ጊዜ ሌላ ዋዝ መኪና መጥታ በርቀት ቆመች። ጄኔራሉ ጃኬታቸውን እያስተካከሉ ወደ ኋላቸው ዞሩ። ወዲያውም 2 ወታደሮች ከሁለተኛዋ መኪና ወርደው ወደ እሳቸው መምጣት ጀመሩ። አንደኛው ሰው ይጣራ ነበር። ጄኔራል እያለ። ጄኔራሉ ሰውየውን ወዲያው ነበር የለዩት። ድምፁም ለሳምሶን እንግዳ አልነበረም። የሕዝብ ደህንነት ክፍል ኃላፊው ሻለቃ ፍቅሬ ነበር። ብርጋዴር ጄኔራል መርከቡ ጥግ ፍለጋ ወደ መኪናቸው ማፈግፈግ ጀመሩ። መፍጠን ነበረባቸው። ሽጉጥ በመምዘዝና ወደ መኪናዋ ጀርባ በመሮጥ መካከል አመነቱ። ወዲያውም እጃቸውን ወደ ሽንጣቸው ሲሰዱ ኃይለኛ ተኩስ ተሰማ። ከሻለቃ ፍቅሬ ጋር የቆመው ወታደር ደጋግሞ ተኮሰባቸው። ሳምሶን የደመ ነፍሱን ወደ አባቱ ሲሮጥ አስፋልቱ ላይ ተደፋ። ጀርጋዳው ጄኔራል 2 ቦታ ላይ ታጥፈው ወደቁ። ሆኖም ከወደቁበት ቦታ ላይ ሆነው ወታደሩን እግሩ ላይ መተው ጣሉትና ወደ መኪናዋ ጀርባ ለመሳብ ከደረታቸው ቀና አሉ። ሳምሶን ከወደቀበት ተንደፋትፎ ተነስቶ ወደ አባቱ ሲንደረደር ሻለቃው በመዘዘው ሽጉጥ የጄኔራሉን ደረት በጥይት በሳሳው። ሳምሶን የአባቱን ጭንቅላት መሬት ላይ ከመከስከሱ በፊት ደርሶ አቀፈው። አባቱ አቅም ከድቷቸው የጨበጡት ሽጉጥ ከእጃቸው እየሾለከ ነበር። ሳምሶን ሽጉጡን ከአባቱ እጅ ላይ ሲወስድ ሻለቃው ቁስለኛ ጓደኛውን አሳፍሮ እየከነፈ ሄደ። አካባቢው በእሪታ ተሞላ። ጄኔራሉ የልጃቸውን ሹራብ ጨምድደው እንደያዙ ሲውተረተሩ ቆዩና ሕይወታቸው አለፈች።